ጌታን አመስግኑላት። ክብር ለኢየሱስ ይሁን። ሶስት ምስጋና ነው ይዤ የቀረብኩት። አንደኛው ባለቤቴ የዛሬ 2 ወር ይሆናል በጣም ታሞ ነበር። እሱ በማረሚያ ሆኖ ማለት ነው። ማረሚያ ሆኖ እሑድ ቀን ቶሎ ድረሽ ያለኝ ደውሎ መጣ ስነሳ ቶሎ ድረሽ ያለኝ መርፌ ይዘሽ ግሊኮስ ምናምን ይዘሽ ድረሽ ያለኝ ስለኝ የሰርጁን ቀርቼ ሮስ በጣም ታሟል። በቃ ሊሞት ደርሷል። ደነገጥኩና ተመልሼ ሩጬ መጣሁ። እሱን ጥዬ ማለት ነው። ወደዚህ ስመጣ ከአምልኮ መን እዚህ ነበሩ። ስመጣ ብዩም ነበረ። መጥቼ እግዚአብሔር ሰው ባለቤት ደክሟል ነው ያልኩት። ምን አልሻለን? ደክሟል አልኩት። ጸልዮልኝ ውሃ ጸልዮልኝ ሰጠ። አፍሽ በምስጋና ይከፈታል ብሎ አፌን እንደዚህ በእጁ ጭኖ ይዞ ጸልዮልኝ ውሃ ሰጠኝ። ያን ውሃ እኔ ሳልል በልጆች እንግዲህ ሁለተኛ ማረሚያ መሄድ ይከብዳል። ከሰዓት በሰው ላኩት ስልክ ነገ ለነገ ደግሞ ደወሉና ሪፈር ሆስፒታል ተጽፏል ቶሎ የምትሽ ውሰጂ ተባልኩ። እሺ ብዬ ሄድኩና ሆስፒታል ይዘን ገባን። ሆስፒታል ስንገባ ምንም ለውጥ የለም። በቃ የባሰ እየደከመ ይሄዳል። አሁንም ለነብዩ ደወልኩና በጣም እየታመመ ነው አልኩት። ደውሎ ነብዩ ከሱ ጋር አወራና በጣም እምነትህ ከአንገትህ በላይ ነው፣ በደንብ ጸልይ፣ እምነትን አጠንክር፣ ትድናለህ። ከሰው በስም ተጠርቶ ነው ያንተ በሽታ የተላለፈው፣ ላንተ በደንብ ጸልይ አለ። እሺ ብለን በቃ ነብዩ እንዲህ ብሎ ጸልዮለት ካበቃ በኋላ አሁንም እንግዲህ እዛ ሆስፒታል ብዙ ቀን ቆይተናል። እዛ ያለን ለካ ዶክተሯ መታ ያንተ ኩላሊት ሁለቱም ተበላሽቷል ብላለች። እኔ ግን አልሰማውም። ከዛ በጣም በጭንቀት ተናዶ በዛ አልጋ ላይ ተኝቶ ያለ በአፍንጫው ደም መጣ። ከ2 ሊትር በላይ ደም በአፍንጫው ይፈሳል። ምን ሆነ ነው እንደዚህ የምትሆነው እላለሁ። ምንም ልናገረኝ አልቻለም። ዶክተሩን ሄደን አመጣን፣ ደሙን አሳየን፣ መድኃኒት ሰጠን። ምንም ለውጥ የለም። ከዛ አልጋ ላይ ገብቶ ተኛና አሁንም ቅድም 2 ኩላሊት ተበላሽቷል ብላኛለች። እኔ መፍትሄ የለኝም፣ ሟች ነኝ። ወይ ለልጅ አልሆንኩ ወይ ለአንቺ አልሆንኩ ለማንም አልሆንኩ፣ ሟች ነኝ አለኝ። አንተ ተስፋ አትቁረጥ፣ ትድናለህ። ምንም አንተ አትሞትም አልኩት። እምነትህን ብቻ ጠንክር፣ አትሞትም አልኩት ስል በጣም በቃ ተጨናንቆ እንግዲህ ነብዩ 2-3 ሄዶ ሆስፒታል ተመላልሶ ጸልዮለታል። የነብዩ ባለቤት ራሱ አበዛይስ ሆስፒታል ስትገባ ልነጋ ስል ነው የምጨልመው፣ አትጨነቂ ነው አለችኝ። እሺ ብዬ ተቀበልኩት። ነብዩ ገባ፣ ጸልይለት። በቃ እሱ ነብዩ ሲገባ ኖርማል ይሆናል። ደግሞ ሲወጣ ምግብ ለወር ያህል ምግብ በልቶ አያልቅም፣ ውሃም አልፎ አያልቅም። በቃ ምንም የምጠቀመው ነገር የለም። መርፌና መድኃኒት ብቻ ነው የምጠቀጠቀው። ከዛ ያለን ነብዩ ጸልዮ ሲመለስ ደግሞ ማታ በሽታው ይነሳል። አሁንም ዶክተሮች ገብቶ አይቶ ሪፈር አሉ። ሪፈር ወደ ጥቁር አንበሳ አቅም ካላችሁ ከ1 ሚሊዮን ብር በላይ ነው የምታከመው፣ ሪፈር እንድትወስዱ ተባለ። ወይ ማረሚያ እንግዲህ በእሱ ውጭ ቢሆን በሰብ ይወስዳል። በሰብ እንዲወስድ አይፈቅዱም እነሱ። በማረሚያ ተቋም ነው ያለው፣ ማረሚያ ነው የምወስደው ተባለ። ቶሎ ካልደረሰ ከዚህ እስከ አዲስ አበባ የሚያደርስ ኦክሲጂን ለኛ የለም፣ ሰውነቱ ያጣል፣ መተንፈስ አይችልም፣ ልሞት ይችላል፣ ቶሎ በሉ ተባለ። እሺ ብለን በቃ ተጠያየቅና ሩጬ እንደዚህ አልነበርኩም ያኔ። ሲያለቅስ አሁንም ለነብዩ ደወልኩና ማታ ነው ይሄው ሪፈር ተብሏል አዲስ አበባ ሊሄድ። ኧረ ምንም አይሆንም አትጨነቅ፣ ቢሄድም ተዘናንቶ ነው እንጂ የምመለሰው ምንም አይሆንም አለኝ። ከዛ ጸለየልኝ፣ አሜን ብዬ ተቀበልኩት። ከዛ ያ ሪፈር ማረሚያ ተቋም እንዲወስድ ተባለ። ሪፈሩን ማረሚያ ተቋም ይዞ እሱን ወሰደ። በፖሊስ ታጅቦ ሄደ። ከሄደ በኋላ በሽታውን ሲያዩ ሰውነቱ አብጧል፣ በጣም ታሟል። ብርም በቃ ከመጠን በላይ ሲሆን እኛ እናሳክምም፣ ከፈለጋቸው ሳክሙ፣ መልሳችሁ ሰዱና ይሙት ተባለ። ከዛ በቃ የእሱ ቤተሰቦች ተጨነቁ፣ ምን ያድርጉ? የእሱ ወንድሞች 2 ተጨነቁና ወደነ
ደወሉ። መልሳችሁ ሰዱ ተብሏል። ምንድነው የምናደርገው አለ። እሺ እኔ አቅም የለኝ፣ ያን ሁሉ ብር ለኔ የለም። ለኔ ለምንድን ነው የምትደውሉት? ምን ላድርግ? እኔ በተቻለኝ አቅም ቸርች ሮጣለሁ፣ አገልጋይ ያሉት ቦታ ሄጄ አጸልያለሁ። ምን አቅም የለኝም ብዬ መልስ መለስኩት። ከዛ በቃ ልሞት ነው፣ በትሽን አዘጋጂ። እንግዲህ በጣም ሰውነቱን ማጥቧል፣ ደክሟል ነው የሚሉት። በትሽን አዘጋጂ ያለው አንድ ማታ አረሳ ደውሎ በትሽን አዘጋጂ መልሰን ልናመጣ ነው አሉ ሲሉኝ፣ በቃ ጌታ ሆይ ማታ አልተኛውም። ፊት ለፊት ሄዳለሁ፣ ጓዳ ገባለሁ፣ ተንበርክኬ ስጸልይ እኔ ያለባት ልጅ አላሳድግም ብዬ ስጸልይ ስማገስ ለነገ ደግሞ ድምፁን አሰማልኝ ደውሎ ደህና ነኝ ልጄ ደህና ነው እንደ ምናምን አለ። እሺ ብዬ በቃ ደህና ከሆንክ እኔም እየጸለይኩ ነው፣ አንተም ንስሐ ግባ። ንስሐ ብቻ ግባ ነው የሚባለው። አገልጋይ ሁሉ ንስሐ ግባ ይላል። አንተም ንስሐ ግባ፣ እግዚአብሔርን በድያለሁ፣ ሰዎችን በድያለሁ፣ አንቺንም ሁሉንም ሰው በድያለሁ ብለህ ንስሐ ግባ ብዬ ለመንኩት። እሺ ብሎ ንስሐ ገባ። ከዛ ቤተሰቦቹ ተጠያየቁና እንደገና ጳውሎስ ሆስፒታል አስገብቶ እያሉ በሽታው ኩላሊቱም ከኦቨር በላይ በስብሷል። ውስጥ ምንም የለም፣ አይችልም፣ ሰውነቱም አብጧል። ቆይታችሁ መጣችሁ? አይ በእኛ አይቻልም፣ በማረሚያ ተቋም ስላለ እኛ በግድ አውጥተን ማምጣት ስላልቻልን ነው የቆየ ነው። እንግዲህ ብሩ ሲበዛ ይሁን መልሱ ሲባል ነው በራሳችን አቅም እግዚአብሔርን ተማምነን ነው ያስገባናል። አቅም አላችሁ አሉ ዶክተሮቹ ሲሉ፣ ያው እንግዲህ እግዚአብሔርን ተማምነን እግዚአብሔር ይቅደም ብለን ነው ብሎ አስገቡ። እያለ እዛ እያከሙ ያሉ ኩላሊት 36 ነጥብ ማለት በጣም ከባድ፣ በቃ መዳን የማይችል ማለት ነው። እንግዲህ ይሄ ቢገባ አይድንም ብሎ ራሱ ዶክተሮቹ እምቢ ብሎ አሉ። ከዛ እንትናልኩ ወደዚህ ስቅለት ዕለታ ኦፕራሲዮን ሊደረግ ቱቦ ተደርጎ ልታጠብ ነው ኩላሊቱ ተባለ። እዛ ያለው አንዱ ወንድሜው በጌታ ነበረ። ወደ እኔ ደወለና ወደ አገልጋዩ ቶሎ ደውይ አለኝ። በዓሉን 2 ቀን አድርጎ ስቅለት ዕለታ ማለት ነው። ለነብዩ ስደውል መድረክ ላይ ሆኖ ቃሉን አሰማኝ። እኔ ቸርች አልመጣሁም። በቃ ዘጋውና መልሼ ደወልኩት። ነብዩ መድረክ ላይ ነው። ስወርድ እንደምንም ለኔ ይደውላል አውቃለሁ። ወርዶ ስለምደውል ተረጋጋ አልኩት። አይ እሱ ከጸለየ በኋላ ይግባ ብዬ ነው አለ። አው ይሁን ችግር የለም አልኩት። ይደውላል አልኩት። እሱም እንደወጣ እግዚአብሔር ዘመኑን ይባርክ። ወዲያው ለኔ ደወለልኝ። ሱቅ ነበር ያለሁት። ደውሎ ምን ነው አበዛሽ አለኝ። እንደዚህ ባለቤቴ በቃ አሁን ኦፕራሲዮን ሊደረግ ነው ተብሎ ነው። እንግዲህ ቱቦ በአንገት ነው የገባው። ስልካ ቢኖር ላሳያችሁ ነበር። በአንገት ነው ቱቦ የሚገባው። በአንገት ገብቶ ነው የሚታጠበው። ቱቦ እየገባ ልቡን ብነካ ሟች ነው። ብቻ እግዚአብሔር ከረዳ ይተርፋል። በእናንተ ሃይማኖት በደንብ ጸልዩ ብሎ አስፈርመዋል። ከዛ ነብዩ ጋር ደወልኩን። መልሶ ደውሎ ምን ነው አለኝ። እንደዚህ ነው አልኩት። 4 ዙር ላንቺ ለደወለ ሰው ተሽሯል በይ ሌላ ነገር ሳታወሪ አለ። እሺ ብዬ ተቀበልኩና ደወልኩለት። እሱ ደውዬ 4 ዙር እንደነገረኝ ነገርኩለት። እነሱም እዛ ሆስፒታሉ ነው አሜን ብሎ ተቀበሉ። እሱም ገባ። እዛ ኦፕራሲዮን ክላስ ገብቶ በቃ የመትረፍ እድል የለውም። የመጨረሻ እድል ላይ ሆኖ ቱቦም ልቡን ሳይነካ ምንም ሳይል እረ በኢየሱስ ምንድነው እናንተ ሃይማኖት እስከምባል ተርፎ ወጣ። ተርፏል ተብሎ ለኔ ተደወለ። ተደወለልኝ። በዓሉን በደስታ እዚህ ቸርች ነው ያልኩት። በዓሉን በደስታ አሳለፍኩ። ምንም ሳይሆን እሱም እየደወለልኝ ድኛለሁ በቃ እያለ ዶክተሮቹ እናንተ አካባቢ በእናንተ እምነት ሂዳችሁ መስክሩ፣ ታምር ነው፣ በሱ ደረጃ የደረሰ ሰው ተርፎ አያውቅም ብሎ እያሉ ይኸው እኔም እዚህ ደርሼ እግዚአብሔርን አመስግኑልኝ። አሁን ደግሞ በቀደም ባለፈ በቀን 5 ነበረ የይግባኝ የጠየቀው የሱ ቀጠሮ ማለት ነው። ያኔ እኔ የዛሬ 14 ማታ ቸርች አልመጣሁም። ጓደኛዬን ታውቃላችሁ ትዕግስት መታለች። እዚህ አዋጅ እየተነገረ ማረሚያ ተቋም ያለው ነፃ ይውጣ
በነገር ተያዘ ነፃ ይውጣ ሲባል እግዚአብሔር ወይ ተካን ነፃ አውጣ ብላ እየተቀበለች ነበር። ከዛ ሄዳ አበዘ እዛ ሃይማኖት የጸለየ እንደዚህ ስል ተካን ያልኩ ተቀብያለሁ። አበዘ ታያለሽ፣ ይሄ ለሱ የመጨረሻ ቀን ነው የሚሆነው ብላ ነገረችኝ። እሺ ይሁን እንግዲህ እግዚአብሔር ካለ አልኩትና ይግባኝ ቀጠሮ ላይ ገባ። እኔም ሄድኩት ችሎት ቦታ እሱም አለ ገባን። እንግዲህ ዳኞቹም ተቀምጠዋል። ከዛ እኔ በቃ ሶፍት ነቢዩ በሌላ ነገር ሰጥቶኝ በምስጢር ክስ ደብቄያለሁ። ከዛ ያችን ነገር ሲሆንልኝ መሰክራለሁ ብዬ ነው ያስቀመጥኩት። ከዛ ያችን ሶፍት ከምስጢር ክስ አወጣውና 4 ዙር 4 ክስ ነው የተከሰሰው። ነገሩ ተገለበጠ ያል ያ እዛ ችሎት ቦታ ላይ ጣልኩትና ብቻ በዳኛ ፊት ከዛ ዳኛ ፊት ጣልኩና ብቻ እኔ እሱ ዳኛዎቹ የሱን ነገር ነው የሚያነቡት። ግራ ገባኝ። አሁን ይሄ ልጅ እንደገና ወይ ብፈረድ ወይ አንድ ነገር ብጨመርለት በጣም ይታመማል። አሁንም ጭንቅል የረሳሁት ነገር ያኔ ጭንቅላቱ ለቆ ነበር። እነሱም አይተዋሉ። ጭንቅላቱ በሽታ በቃ ኩላሊት በስብሷል ሲባል ጭንቅላቱ ኖርማል አይደለም። ከኋላ ነው ገና ሲጸለይ ከደንትን ካለ በኋላ ነው ኖርማል። አሁን ነው ኖርማል የሆነው። እንደገና ያ በሽታ ከተነሳ ሰብዬ እሱ ዳኛዎቹ የሚያነቡትን በትክክል ግን አልሰማሁም። ድንጋጤ ውስጥ ነው ያለሁት። ያን ሶፍት ጣልኩና የመጨረሻ ላይ እሱ እኔን አይቶ እንዲህ አለኝ፣ አልቋል አለኝ ስለኝ በጣም ደነገጥኩት። ምንድን ነው የሚለው ብዬ ውጭ ወጣውና ልወጣ ነው በቃ አለቀ እኮ አለኝ። ዳኛውም 1 ዓመት ከ6 ወርና የ1,000 ብር ቅጣት ብቻ ከታሰረው በቅቷል። ዛሬ ይወጣል፣ ጨርሽና ይውጣ አለኝ። ከሰው አእምሮ በላይ ነው የታመነ። ክብር ጨምሩ ለኢየሱስ። እዛ ያን ወጣ ይሄን ሁሉ ችግር አሳልፈ እግዚአብሔር እዚህ አበቅቶኝ ዛሬም የልጄ 1 ዓመት ልደት ነው። እግዚአብሔር ይመስገን። አሁንም እግዚአብሔርን አመስግኑ። ክብር ጨምሩ ለኢየሱስ። ዘመንሽ ይባረክ። ታላቅ ታምራት ነው ይሄ። እሺ ሰላም ናችሁ? እስቲ እግዚአብሔር ይመስገን። ስለተደረገው ነገር ሁሉ እስቲ እግዚአብሔርን በጭብጨባ መስግኑ። ይሄ ጭብጨባ ለኔ ነው። እስቲ ለእግዚአብሔር እስቲ አንድ ነገር ሲሰጥ ለሰው በልኩ ይሰጣል። ከኔ በላይ መሰጠት የሚገባው ለማን ነው? ለእግዚአብሔር መሰጠት ይገባል። ክብር ለእግዚአብሔር ይሁን እና እዚህ መድረክ ቆሜ ጌታን ያመሰገንኩት ዛሬ 7ኛ ወሬ ነው። ጌታ የተመሰገነ ይሁን። እግዚአብሔር ታላቅ ነው። እኔም በህይወት ኖሬ ደግሞ እግዚአብሔርን ከእናንተ ጋር ያመሰግን ዛሬ እድለኛ ሆኛለሁ። ባለፈው እግዚአብሔር ባሪያ እዚሁ ሲጸልይ እንዲህ ብላችሁ ጸልዩ ያለው እግዚአብሔር ሆይ ከመሰዊያ ቦታ እንዳልታጣ አድርገኝ። አሜን። ከዚህ ከመሰዊያ ቦታ ጌታ ሆይ እንዳልታጣ ጠብቀኝ ብላችሁ ጸልዩ። እግዚአብሔር አምላክ ደግሞ እንዳልታጣ አድርጎኛል። የመስማትን እድል ሰጥቶኛል። ደግሞ እግዚአብሔርን ከእናንተ ጋር እንዲያመሰግንና አንዳንድ ነገር እግዚአብሔር በውስጤ ያሳደረውን ስለ ነቢይና ስለ ነቢዩ አገልግሎት ላይ ምለው ነገር ይኖረኛል። በጸጋ ተቀበሉኝ። እግዚአብሔር ዘመናችሁን ይባርክ። ጌታ ይባረክ። ከትልቅ ይቅርታ ጋር የእግዚአብሔር ሰው አንድ ጊዜ እግዚአብሔር ሰው ይቆምና እኔ የሚለው አንድ ነገር አለ። ችግር የለም። እኔ የሚለውን ነገር በጆሮአችሁ እያዳመጣችሁ የእግዚአብሔርን ሰው በዓይናችሁ እያያችሁ ጌታ ይባረክ። የእርች ቀላታው በደ እግዚአብሔር አምላክ የቋንቋዎች ሁሉ አባት ነው።
የር ቦቃውቃታ እሺ ቺዶን ኤብቀነ ደቢዮን ሲዶን ኤብቀነ ደቢዮን የርታኔ ነው ነገር ክብር ለእግዚአብሔር ይሁን። አንድ ታሪክ ልናገር ፈልጌ ነው። አንድ ሰናፍጭ ፍሬ መንገድ ላይ ወደቀች። ያቺ ሰናፍጭ ፍሬ ጥሩ መሬት ላይ ነው የወደቀችው። በፈረስ ኮቴ አልሞተችም። በሰው እግር አልተረገጠችም። ጊዜው ሲደርስ አደገች። በቅላ አድጋ አብባ ብዙ ፍሬ ስታፈራ እስከዚህ ስትደርስ አጃቢ ወይ ሌላ ሰናፍጭ በጎኗ የለም። ጋርድ የላትም፣ ብቸኛ ናት። ለአይን እይታም ደግሞ አትበቃም። ያቺ ሰናፍጭ አደገችና ማፍራት ስትጀምር ወፎች ከያሉበት ቦታ ከአራቱም ማዕዘን መጡና ለፈጣሪያቸው ለአምላካቸው የምስጋናን መዝሙር እየዘመሩ ጠዋት ማልዶ መጥቶ ፍሬዋን ይመገባሉ። እስቲ ጭብጨባ ለእግዚአብሔር። ምስጢሩ ይግባችሁ። እቺን ቋንቋ በከፍኛ ይላለሁ። የሪካሾን ያውን እምቂ ቢያግት ገዶቼ ቢያጅት ቦቶቼ ከየንቂ ጡቂ ግጭቂ ከሌና ኡቲ ቺቂ ከሌና ቡላፒ ቺቂ ቢኪ አጃቦ ቢቻለ ጋርዶ ቢቻለ ተወኪ ከለቂቲ ወድቦነ ይዶአሎን ኢከሚቶ ሺሾ ቢቻለ ሽቆል አሾትን እቂ ቢያውን ግቦትን ይሞቺ ሀኮን አቅሞን ቢች ቱናቂ ቢጎኖች ነጣቂ ሂሮሺ አሜሪካን አበከ ዋይተ ገተ ሞበዳሄና ኤቢሻይዲ ማቶ ምሽ ይጀሮየ ምልክቶን መለቶን ቃዊት ሽጀሮን ቢጆች እምቂ ማጊከሎቻ እሺ ቼቢተየ ሞትቱን ይሆነ የሪ አማይዶ ማጊከሎች እሺ ቼቢተየ ምልክቶን የሪቱን ይሆን እንዲ ብሎ እንዲ ነገር ያደርጋል። አንድ በሽታ ሲነሳ፣ አንድ ህፃን ሲታመም፣ አንድ እናት ወይ አባት ሲታመም እንዲህ የሚባለው ቋንቋ ይነገራል ቤት ውስጥ። ይህ በሽታ ከእግዚአብሔር ሰው ጋር ባንሄድ መፍትሄ አይገኝም የሚባለው ነገር እዛ ይነገራል። እስቲ አሜን በልልኝ። ይህ ቋንቋ በእግዚአብሔር ዘንድ ተሰሚነት ያለ ቋንቋ ነው። ለምን ቢባል እግዚአብሔር አፉ አድርጎ የሚጠቀምበትን ሰው እግዚአብሔር ስለሚያከብረው፣ እግዚአብሔር ከአፉ የሚመጣውን ቃል እግዚአብሔር አካል ስለሚያለብሰው፣ የአይን ምስክሮች ስለሆኑ በኒዕማን ላይ የሶርያ ሰራዊት የነበረው አዛዥ በነበረው ኒዕማን ቤት የተነገረውን ንግግር እሱ ቤት የተነገረው የእስራኤል ምርኮኛ የነበረች ልጃገረድ ምንድን ነው ያለችው ለእመቤቷ? ይህ የጌታዬ በሽታ የልምጹ በሽታ ወደ እግዚአብሔር ሰው ወደ ኤልሳዕ ካልሄደ አይፈወስም አለች። አሜን ነገት ሲፈታተው ነው ማይዋይ ነው ገለታው ወየርች በደ የርች ገለታው በደ አሳጥሬ ነው የፕሮግራሙ ቀደም ተከተሉን ሁሉ አይቻለሁ ሰምቻለሁ። ጌታ ይባርካችሁ። እንዲህ ተባለ። ከዛ በኋላ ሰውየው መጣና ይሄ ሰውየው መጨረሻ ላይ እሱ ያሰበው አንድ ሀሳብ አለ። የእግዚአብሔር ሰው እጅ ጭኖ ይጸልያል ብሎ ሲያስብ ሂድና ዮርዳኖስ ውሃ ውስጥ ጥልቅ ብትል ከለምጽ ትድናለህ አለ። በሀገሬ ደማስቆ የሚባለው ሀገር ውስጥ ፋርፋና ባና የሚባሉ ውሃዎች አሉ። ከእስራኤል ሀገር ካለው ይልቅ ደማስቆ ያለው ይበልጣል። ከዛ በኋላ ዋጋ ከከፈለ በኋላ እንደገና መጣ። ክብር ለእግዚአብሔር ይሁን። ከዛ በኋላ እግዚአብሔር ሰው ጸለየ። የእግዚአብሔር ሰው ቃል እግዚአብሔር አካል አለበሰው። እስቲ አሜን በል፣ አሜን በል። ኢሪፎረ ሻሪያት አሾች ኢሪፌር የተሻረልኝ ሰው፣ የሙሾ ደብዳቤ የተቀደደልኝ ሰው፣ እግዚአብሔር ጉድጓድን ደፍቶ በሕይወት ያኖረ ሰው፣ ዛሬ እድል እንድታገለግል እግዚአብሔር ዘመን የሰጠ ሰው፣ እግዚአብሔርን ታላቅ አድርገህ ከኔ ጋር አገልግል። እግዚአብሔርን ከኔ ጋር በእልልታ በጭብጨባ ጥሩምቦ ይንቀቶች አለ ካምቦላ ቤት አይቶ ጥሩምቦ ይንቀቶች አለ። ጌታ የተመሰገነ ይሁን። ሸገነው ነው እርተዋለሁ። በጣም አከብረዋለሁ። ጌታ ዘመናውን ይባርክ። ክብር ለጌታ ይሁን። ስለዚህ እግዚአብሔር ያደረገልኝ ነገር አለ፣ ተደርጎልኛል። እግዚአብሔር ያሻገረልኝ ነገር አለ። ወንዝ ዳር መሰለኝ እንደምትሻገረው ተሻግረሃል ለሚሉ ሰዎች ምላሽ ሰጥቻለሁ። ሃሌሉያ ሃሌሉያ። ዛሬ አንተ ስለ ጌታ ስትናገር ኑሮ ውድነት ራሱ ለኔ ስብከት የሆነ ነው አትናገር ለሚሉ ሰዎች ምላሽ ስጥ። አሜን አሜን። ዛሬ ታልፋለህ ሲባል እኮ
ለእኔ ምን ማለፍ አለ? ሂድና ለዶክተር አብይ ተናገር ለሚሉ ሰዎች ምላሽ አሜን። ኤቢት ነው ቃይቃታ ኦጋቲር ተሆነ ከሽራቆበ አሜን። ጌታ የተመሰገነ ይሁን እና እግዚአብሔር ይመስገን። እኔ በባለራዕይ ቸርችና ሸራ በሚባለው ቤተክርስቲያን ላይ አንዳንድ የምነገሩ ነገሮች በአቋራጭ ነገር የሚወረወሩ ጠጠሮችን ምላሽ ትውልድ እንዴት ይሰጣል በሚለው ላይ አንዳንድ መጽሐፍ ቅዱሳዊ ሀሳብ ውስጥ ነግሬ አጭር ሀሳብ ነግሬ ይቀመጣለሁ። ከዛ በኋላ እንገላገላለን። ክብር ለጌታ ይሁን። አንድ አካል አይቼ ነበር። እዚህ ጉባኤ ውስጥ የለም። ባለፈው ሲመጣ እዚህ ቂቅ ብለው ሞልተዋለሁ። መዘምራን ዛሬ የጉባኤ ተከፋይ ነው የሆነው። ከሆነ ችግር የለም። እስቲ እንሰፋለን በሉ። ቦታ ጥበት ሊሆን ይችላል። እንሰፋለን በሉ ባካችሁ። ጌታ የተመሰገነ ይሁን። እስቲ ለራሳችሁ አንድ ጊዜ አጨብጭቡ። ጌታ ይባረክ። እግዚአብሔር አምላክ አንድን ሰው ሲያስነሳ ቤተክርስቲያን እንደሚሰራ ለቤተክርስቲያኑም እንደም የሚሰጠው ስያሜውንም ሰጥቶ ነው አብሮ የሚያወጣው። አሜን። ሕዝቅኤልን እግዚአብሔር በምዕራፍ 47ኛ ላይ 1 እስከ 12 ሲታነቡ ቤተ መቅደስ እንደሚሰራ ከመሠዊያም ደግሞ ምንጭ እንደሚፈልቅ እግዚአብሔር ተናገረ። አሜን። ደግሞ ለዚህ ለቤተክርስቲያኑ ኃላፊነት የሚወስድ የመለኪያን ዘንግ የያዘ ኃላፊነትን የሚወስድ መላእክቱ ከነቢዩ ሕዝቅኤል ጎን እንደቆመ ይናገራል። ከዛ በኋላ ሕዝቅኤልን በብዙ ነገር ካደረገ በኋላ በጸጋ እንደሚሞሉ የሚፈሱ ውሃዎቹን የእግዚአብሔር መልአክ ሲለካ እናያለን። ጌታ ይመስገን። ይሄ ሁሉ በዚህ ቤተክርስቲያን አካል ይለብሳል። አሜን ብላችሁ ተቀበሉ። ጌታ ይመስገን። ብዙ አልሄድም። የእግዚአብሔር በሕይወት ቢያኖረን እንገለገላለን። ጌታ ይመስገን። እኔ ስለተደረገልኝ ጌታን አመስግኛለሁ። ሰዓት ለመጠቀም ነው። ሁሉም ነገር ተደርጎልኛል። የነቢያትን አፍ እግዚአብሔር አክብሯል። አንዳንድ ከምስክርነት ጋር የተያዙ ነገሮችን በውስጥ እግዚአብሔር ያስቀመጠውን ነገር ስለ ቤተ ክርስቲያን፣ ስለ ባለራዕይ ቸርች፣ ስለዚህ ሰዎች ምን ይላሉ? የመጣችሁ ትውልድ እናንተስ ምን ምላሽ ትሰጣላችሁ? ክብር ለእግዚአብሔር ይሁን። ይሄ ነው ወይስ አሜን ብላችሁ በየሻይ ቡና በየጨሞ ተራ በየሊስትሮ ተራ አጨብጭባችሁ ተችላችሁ ነው የምትሄዱት? ዋጋ ትቀበላላችሁ። ረገም እንዳትሉ። አንዳንድ ጊዜ አብሮ የሚያገለግለውን የእግዚአብሔር ሰው ኤልሳዕ ዋጋ አስከፍለዋል። ማንን? ንዕማን ማለት ጋዝ የሚባለው በኤልሳዕ ስም ሊነግድ ፈለገ። ምን ብሎ? መጀመሪያ የሶርያ ወታደር ያመጣውን ስጦታ እግዚአብሔር የሰጠኝ በነፃ ስለሆነ በነፃ ስለፈወሰ ቀጥታ በነፃ ሂድ ብሎ ከሸኘ በኋላ ስጦታ መቀበል ይገባላል እንጂ ይሄ ሰውዬው በነፃ መሄድ የለበትም ብሎ ሸኝቶ መንገድ ላይ ከደረሰ በኋላ የኔ ጌታዬ ኤልሳዕ 2 ነቢያት ወደ እኔ ቤት ስለሚመጡ የሚያስተናገድበትን አጥቻለሁና ብርና መለጫ ልብስ ስጠኝ ብለዋል ብሎ ሲናገር ሰውዬው ከወሰደው ልብሱና ከብሩ ጋር ሲሰጥ አመጣው በቤቱ ደብቆ ወደ ኤልሳዕ መጣ። ከዛ በኋላ ኤልሳዕ ምንድን ነው የት ቆየ ሲል እየመጣው ነው። አንተ መንገድ ላይ ሄደ ሰውየውን ስታነጋግርና ከአህያው ሰውየው ሲወርድ እኔ በመንፈሴ ካንተ ጋር ነበርኩ አለ። እስቲ እግዚአብሔር ያውቃል በል። በማመቻመች በማታለል የሚኖርበት አይደለም። ማጣሪያ ከዚህ መድረክ ዙሪያም ሊገባ ይችላል። ማን ያውቃል? ከዛ በኋላ ምን አለ? እንግዲህ ከዚህ በኋላ ከቀደሙት ከአባቶች ያልጀመረ ነገር ከዚህ በኋላ ካንተ ይጀምርና የንዕማን በሽታ የለምጹ በሽታ ለትውልዱ ሁሉ እስከ መጨረሻ ድረስ የሚተላለፍ ይሁን አለ። ከዛ ቀን ጀምሮ የጌሃዝ ትውልድ ሁሉ ለምጻም ሆነ። ይሄ መጽሐፍ ቅዱስ ነው የሚለው። ጌታ ይባረክ። እና እዚህ ላይ በዚህ ዘመን ውስጥ ሰው ምን ይላል? እናንተስ ምን ትላላችሁ? የባለራዕይ ቸርች በሙቀት እንጂ በድምቀት አይደለም የምትቀጥለው ይባላል። እስቲ ተያያዙና እንዲህ በሉ። ሙቀት አይደለም እሳት ነው በሉ። ሙቀት አይደለም የክብሩ ደመና ነው በሉ። አሜን። ሙቀት የሚባለው ቅድም የዘመርነው ዝማሬ ነው። ቅድም የተመታው ኪቦርዲስት ነው። ይሄ እንጂ ምንም በቃ እድገት የላቸውም ይባላል። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ላይ የእግዚአብሔር ሰው ሙሴ በሚያገለግልበት ዘመን የእግዚአብሔር ክብሩ ደመና ድንኳንን ሞላ። አገልጋዮች ካህናት አገልግሎት ማገልገል መቀጠል እስኪሳናቸው ድረስ የክብሩ ደመና ቤተ መቅደሱን ሞላ ይላል። በዛ ሰዓት የሚወጣ እፉኝት አለ። አሜን። ዝማሬ ሲዘመር ሙቀት ባለበት ሰዓት
ኦና የሆነ ኦና አይሆንም። ክብር ለጌታ ይሁን። ኦና አይሆንም ባካችሁ። ኦና አቱን በል እርስ በርስ ጌታ ይባርክ። ጌታ ይመስገን። እባብ ሲመጣ አመድ ሊበላ ኦና ቤት ውስጥ እኮ ነው የሚገባው። እሳት ሞቅ ካለ እባቡ ይወጣል። ጌታ ይባረክ። ጳውሎስን በጣም ጭራሮ ሲያቀጣጥል ነው እቡኝታ የወጣችው። እንደዚህ ዝማሬ ባለበት ሙቀት ባለበት እባብ አይኖርም። እቡኝት ይወጣል። የሚፈታው ነፍስ ይፈታል። ክብር ለጌታ ይሁን። ጌታ እየተመሰገነ ይሁን። ጌታ እየተመሰገነ ይሁን። እንደዚህ የሚባለው ነገር አለ። ስለዚህ በኢሳያስ ምዕራፍ 6 ላይ ከጨዋኪው ድምፅ የተነሳ የመድረኩ መናወጥ ሆነ ይላል። ጌታ እየተመሰገነ ይሁን። የምንዘምረው ዝማሬ የኛ አቅም እስኪያልቅ ድረስ እንድንዘምር የምንዘምረው ዝማሬ ገብቶን ነው። ካልገባን ዝም ብለን ሆይ ብለን የምንሄደው ገና ችግር አለብን። የተደረገልን ስናስብ እናቶች ወደዚህ ወጣ ብለው ሲዘምረው የእግዚአብሔር ክብር የታየላቸው ነገር አላቸው። ጌታ የተመሰገነ ይሁን። ሌላ ደግሞ በዘይትና በውሃ የሚታመኑ ናቸው ይላል። አይባልም? ይባላል። የባለራዕይ ቸርች በዘይትና በውሃ የሚታመኑ ናቸው ይላል። አይደለም። የባለራዕይ ቸርች ዘይት ራሱ አገልግሎት አለው፣ ውሃ የራሱ አገልግሎት አለው። ውሃ ለፈውስ ነው፣ ዘይት ለአገልግሎት ነው። አሜን። እስቲ ሰዎች አሜን በሉ። ጌታ ይባርካችሁ። ዘይት ለአገልግሎት ነው። ዘይት ለአገልግሎት ነው። ለምን? የቂስ ልጅ ሳኦል አህያ ፍለጋ በሄደ ጊዜ ብዙ ዋጋ ከፍሎ 3 ቀን ሙሉ ፈልጎ ካጣ በኋላ በምልክት ሄዶ ሳሙኤል ባለበት ቦታ በደረሰ ጊዜ ምልክት አሁንም ተሰጠ። ሄዶ ነቢያት ጉባኤ ከገባ በኋላ ዘይት ተቀብቶ ነው ማሸብሸብና ማገልገል ትንቢት መናገር የጀመረው። አሜን። ጌታ ይመስገን። ጌታ የተመሰገነ ይሁን። ስለዚህ በዘይት መቀባት ለአገልግሎት ነው። ውሃው ለፈውስ ነው። ጌታ የተመሰገነ ይሁን። ውሃ ለፈውስ ነው። ውሃ እዚህ የእግዚአብሔር ሰው ጸልዮ ሲሰጥ ከቦሪኒና ከኮሳኮል የመጣ ውሃ እንዳታስመስል። ጌታ ይመስገን። ሰውየው ቅድም ምንድን ነው ያለው? አባናና ፋርባ ብሎ በሀገሩ ያሉ ውሆችን አጋነዋል። ውሃ ከሆነ እዚህ ቦሪኒ አለች፣ ኮሳኮል አለች ብለህ የምትተረጉመው ነገር አይደለም። ቃል ብቻ ከወጣ ሁሉም ነገር ይሆንልኛል። አሜን በልልኝ። ጌታ እየተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ከዛ በኋላ ያኔ የእግዚአብሔር ሰዎች በተጨነቁ ጊዜ ዳዊት ደግሞ ተጠርቶ ከ8ቱ ወንድሞች መጨረሻው ልጅ ከመጣ በኋላ ሳሙኤል ከቀንደ መለከት ዘይት በራሱ ላይ አፍሶ ነው እሱን ወደ ሹመት ያቀረበው። ዘይት ለአገልግሎት ነው። አሁንም ውሃውን ኤልሳዕ ተጠቅመዋል። በውሃ ላይ ጥያቄ ለሚያነሱ ሰዎች መጽሐፍ ቅዱሳዊ ምላሽ ካልሰጣችሁ ሌላው ይቅርና የዚችን ቤተክርስቲያን ስያሜ ለመናገር ለእናንተ በጣም ይከብዳል። ምን አይነት ቤተክርስቲያን ነው የምታመልከው? ያንተ ቤተክርስቲያን ምንድን ነው የሚባለው ቢባል ይሄ አጠቃላይ ጉባኤ መናገር ይችላል? አይችልም። የማይችል ሰው ሊኖር ይችላል። ሀላ ብቻኛ ማገለገሊቶ ኢቶ ቤተክርስቲያን እሺጎ አማይቶ ነ ደብዳቤ ጻፉን ነጥዋሬ ነው ገለቀ ጌተ ጋይቶሽ ጌተ ማልሶበት ይሄ ቤተክርስቲያን እሺጎ አማ ጌተ ነቤቶ ይሄንን ሁሉ ካላወቃችሁ እስቲ አንድ ጊዜ በሉ የቤተክርስቲያናችሁን ስያሜ የተሻለ ኪዳን ዓለም አቀፍ ቤተክርስቲያን። ይሄን መናገር ካቃታችሁ ያለባችሁ ቦታ ዝም ብላችሁ አይታችሁ ለመሄድ ነው መጣችሁት ማለት ይቻላል። ጌታ የተመሰገነ ይሁን። የተሻለ ኪዳን ዓለም አቀፍ ቤተክርስቲያን ከሁሉ አስቤ ያገኘሁት የተሻለኝ ይሄ ነው። እቺን ራእይ ከዚህ ስያሜ ጋር ነው እግዚአብሔር ለባለ ራእይ የሰጠው። ክብር ለጌታ ይሁን። ስለዚህ እግዚአብሔርን በትልቁ አመስግኑ። ጌታ ይባርካችሁ እና መጨረሻ ላይ ትንቢቱ ጥሩ ነው፣ አገልጋዩም ጥሩ ነው። በስተኋላው የሚታጀበው የመሳሪያ ይጀባ ብቻ ነው ትንሽ የሚያስቸግረው ይላል የትውልዱ ቋንቋ። ቃልቻ ቤት እስቲ የሄደ ሰው ቃልቻ ቤት ዱሮ ይሄድ የነበር አሳጥራት። ጌታ ይባርካችሁ። ልጨርስ ነው። ቃልቻ ቤት ይሄዶ ያይተ ሰው ቃልቻ ቤት አላሞ ከቶቻ የሚበጊታ ሾ ጌታ የተመሰገነ ይሁን። ቃልቻ ቤት የሄደ ሰው ቃልቻ የሆነ በቃ በሚወራበት ጊዜ አማገተን ኩኪ ነው ኩኪ ነው። በዛ ሰዓት የሆነ እንትን አለው እሱ ባለበት ቦታ ማብራት አይበራም። ልክ ነኝ? እስቲ ጌታ ይባርካቸው። እኔ ባልሳሳት ማብራት አይበራም።